ፊልሙ የሚጀምረው አይሪን የምትባል ትንሽ ልጅ ከአባቷ ጋር በጫካ ውስጥ ድብብቆች ስትጫወት ያሳየን ነው። ከዚያ በኋላ አባቷ እንጉዳይ እንዴት እንደምትቆርጥ አሳይቷት እሷም ቆርጣ በቅርጫቷ ውስጥ ማስቀመጠችው። በኋላም አባቷ ወደ ዋናው መንገድ ሲሄድ አይሪን ወደ ኋላ ቀርታ እየሸናች፣ ነገር ግን አይሪን አባቷን ልትፈልግ ስትሞክር የመኪና ግጭት ድምጽ ሰምታ ትንሿ ልጅ ዋናው መንገድ ላይ ስትደርስ የመኪናው አሽከርካሪ በፍጥነት ከማምለጡ በፊት በጨለምተኛ አይኖች የሚያያትን መኪናም ታስተውላለች። አይሪን በፍርሃት ተውጣ በምድር ላይ የተበተኑትን እንጉዳዮችም ተመልክታ ከዚያም ወደ ሩቅ ስትመለከት የአባቷን ሕይወት የሌለው አስከሬን ስታይ ያም እይታ በደዋ ልጅ ላይ እንደ ትልቅ መከራም ተጫናት። ከዚያም ትዕይንቱ ወደ 10 ዓመታት በኋላ ሲሸጋገር እዚያም ታዳጊዋ አይሪን ለዋና ውድድር ስትዘጋጅ እንመለከታለን። አሰልጣኟ ማበረታቻ ሰጥቷት እንዲሁም ለመጨረሻዎቹ 30 ሜትሮች ትንፋሿን እንድትቆጥብም ያስጠነቅቃታል። ውድድሩ በቅርቡ ጀምሮ አይሪንም ራሷን እስከ መጨረሻው ገደብ ብትከፋም ነገር ግን ያደረገችው ከፍተኛ ጥረት ቢኖርም ሌላ ልጅ አሸናፊም ሆነች። አይሪን ሁለተኛ ሆና ጨርሳ ተወዳዳሪዋም የጥቂት ሰከንዶች ጉዳይ ብቻ ነው በማለት ልታጽናና ስትሞክር ነገር ግን ይህ አይሪንን የበለጠ አበሳጭቷት እሷን መታዳዋን ልጅ ደም በደም አደረገቻት። በኋላም አሰልጣኙ አይሪስን በልብስ መቀየሪያ ክፍል ውስጥ ቀርቦ ለልጅቱ ይቅርታ እንድትጠይቅ ወይም ከውድድር መታገድ እንደሚያጋጥማትም ይነግራታል። ነገር ግን አይሪን እምቢ ብላ ለሱም ቢሆን ጠበኛ እየሆነች ስትሄድ አሰልጣኙ በባህሪዋ ተበሳጭቶ ከንቱ ተሸናፊ ሲልም ይጠራታል። ከዚያ በኋላ እናቷ ያቺን ልጅ እንደገና እንዳታያዝ ከስልጠና እረፍት እንድትወስድ መክራት እንዲሁም ለችግሮቿ ዶክተር እንድታይ አይሪንን ብትኮተኩታትም ነገር ግን አመፀኛዋ ታዳጊ ፍላጎት እንደሌላት ግልጽ ነው። ከቀናት በኋላ አይሪን በክፍሏ ውስጥ እረፍት እያደረገች ሳለ ታናሽ እህቷ ፓም መጣ አይሪን ለምን ሰሞኑ ወደ ትምህርት ቤት የማትሄደው ወይም በውድድር የማትሳተፈው ብላ ስትጠይቃት ነገር ግን አይሪን በልጅቷ ላይ በመጮህ ከክፍሉ በጨካኝነት አባራት። ስለዚህ የእንጀራ አባቷ ገብቶ ለምን ለእህቷ ያን ያህል ጨካኝ እንደሆነች ቢጠይቃትም አይሪን ግን በባለጌነት ግማሽ እህቶች ብቻ ነን ስትልም ትመለሳለች። እናቷ ሁኔታውን በፍጥነት ስታረጋጋው ለአይሪንም የማትማር ከሆነ ስራ መፈለግ እንዳለባትም ነገረቻት። ነገር ግን የተናደደችው ባለጌ ልጅ ተቆጥታ እናቷ አዲስ ህይወት እንደጀመረችና አባቷን እንደረሳችውም ከሳት። እናቷ በመጨረሻ አይሪንን በጥፊ ስትመታት ይህም ስሜቷን በእጅጉ ይጎዳዋል። በሚቀጥለው ትዕይንት አይሪን ወደ አክስቷ ቤት ደርሳ እዚያም አክስቷ በሞቅታ ተቀበላት የምትኖርበት ቦታ ትሰጣታለች። አይሪን ለሰጠቻት እርዳታ እያመሰገነቻት ስራ እስክታገኝ ድረስ ለአጭር ጊዜ ብቻ እንደሚሆንም ቃል ስትገባላት አክስቷም ተስማምታ ፍላጎቱ ካላት በዮጋ ክፍሎች ላይ እንድትገኝም ጋበዘቻት። ከሰዓት በኋላ አይሪን የምታደርገው ሌላ ነገር ስላልነበር በአክስቷ የዮጋ ክፍል ተገኝታ በስልጠናው ወቅት ሚላና የምትባል መካከለኛ እድሜ ላይ የምትገኝ ሴት ከአንገት ህመም ጋር ስትታገል አቅቷትን በጊዜ ትወጣለች። አይሪን ከእሷ ጋር ጨዋታ ጀምራ ሚላናም ስራ ለመስራት እንኳን እየከበዳት እንደሆነ እንደሚሰማት ገልጻ ጉጉቷ የጨመረው አይሪን ምን እንደምትሰራ ስትጠይቃት ሚላናም በአንድ ፋብሪካ ውስጥ የሥራ መሪ እንደሆነች አስረድታት። ከዚያም አይሪን ሚላና እዚያ ስራ እንድታገኝ ልትረዳት እንደምትችል ስትጠይቃት ሴትዮዋን በዛ ትስማማለች። በኋላ ሚላና አይሪንን ወደ ፋብሪካው አምጥታ ብዙዎቹ ማሽኖችና እንዴት እንደሚሰሩ ልታሳያትም ትጀምራለች። ታዳጊዋ እንዳታስብ መጀመሪያ ላይ ብዙ በማያወሳስብ ክፍል ውስጥ እንደምታስቀምጣትም ቃል ገብታላት። በዚያው ቅጽበት የፋብሪካው ባለቤት ማይክል ሲደርስ ሚላናም አዲስ ሰራተኛ መሆኗን በመግለጽ ከአይሪን ጋር ማስተዋወቀችው። ማይክል ስለ ህይወቷ ሲጠይቃት እድሜዋ 18 እንደሆነና ከትምህርት ቤት እንደወጣችም ይረዳል። ነገር ግን ሙሉ ስሟን አይሪን ትሬቪግሊያን የሚለውን በሰማበት ቅጽበት ማይክል ተደናግጦ ምንም ሳይናገርም ይራመዳል። ማይክል ከብዙ ዓመታት በፊት ወጣት በነበረበትና ከጓደኞቹ ጋር ይሰክር የነበረበትን አጋጣሚ እያስታወሰ ከጊዜ ወደ ጊዜ ጭንቀቱ ሲበዛም እንመለከታለን። አንድ ቀን በአረቄ ጠርሙስ ተወራርደው ከረጅም ህንፃ ላይ እንዲዘልም ተፎካከሩት። ብዙ ህዝብ ለማየት ተሰብስበው ማይክልም በሰላም አርፎ ውድድሩንም አሸነፈ። በዚያ ቅጽበት ማይክል ላውራ የምትባል ቀደም ሲል አጭር ግንኙነት የነበራቸውን ነገር ግን ስሟን በደንብ የማያስታውሳትን ወጣት ሴት አስተውሎ ከሱ ጋር እንድትወጣ ለማሳመን ማራኪነቱንም ተጠቅሞ ሁለቱ ከዚያ ወደ መኪናው ሄደው ላበላቦ ነው። በዚያም ወቅት ላውራ በሚቀጥለው ጊዜ ያስታውሳት እንደሆነና ወደ ቤቱ ይጋብዛት እንደሆነ ስትጠይቀው ነገር ግን ማይክል ለዚህ አይነት ግንኙነት ፍላጎት እንደሌለው ግልጽ ሲያደርግ ስለዚህ የተናደደችው ላውራ ወደ ቤት በእግሯ ለመሄድም ወሰነች። ነገር ግን ማይክል በባህሪው ጥፋተኝነት ተሰምቶት ወደ መኪናው እንድትመለስ ሲጠይቃት ላውራ በግዴለሽነት ተስማምታ ነገር ግን እሱ ስለሰከረ እሷ እንደምንነዳም ትገልጻለች። በአሁኑ ጊዜ
ማይክልን አሁን ሚስቱ የሆነችው ላውራ ተጠግታው ለምን እንደተጨነቀ ስትጠይቀው፣ ስለዚህ ማይክል ጀርመናዊ ደንበኛቸው ትልቁን ለመጨረስ ለራት እንደጋበዛቸውም ይመልሳል። እሷ ጎበዝ ጠበቃ ስለሆነች አብራው እንድትመጣ ሲጠቁም ላውራን በደስታ ተስማምታ፣ በዚያች ሌሊት ማይክል አሁንም ተጨንቆና ሐሳቦቹ በዝተው ለመተኛ ሲታገልም እንመለከታለን። በሚቀጥለው ቀን አዲስ ሰራተኛ ስለማያስፈልጋቸው አይሪንን ለማባረር እንደወሰነ ድንገት ለሚላናም አሳውቋት፣ ሚላና ልጅቷ ጥፋት አድርጋ እንደሆነ ወይም የሚያውቃት ከሆነ ስትጠይቀው፣ ነገር ግን ማይክል በፍጥነትም ይክዳል። ከዚያ ቢያንስ አይሪን የሙከራ ጊዜዋን እንድትጨርስ ልጅቷም ስራ ካበላሸች እሷ ራሷ እንደምታባረራት ቃል ስትገባ፣ ስለዚህ እሱ ከመስማማት ውጪ ሌላ አማራጭ የለው። ይህ በእንዲህ እንዳለ አይሪን ለሷ ፍላጎት ያለው የሚመስለው ሎሪስ የሚባል የሥራ ባልደረባዋ ተጠግቷት የማህበራዊ ሚዲያዋን ዩዘርኔም እንድትሰጠው ቢጠይቃትም ነገር ግን አይሪን እንደሌላት ትመልሳለች። ከዚያም ሎሪስ አብረው ለመዝናናት ከፈለገች ፒያዛ ዳንቴ በሚባል መጠጥ ቤት ልታገኘው እንደምትችል ነግሯት፣ የእነሱ ግንኙነት አጋታ በተባለች ሌላ ሴት የሥራ ባልደረባ ሲታይ እሷን በግልጽ እንደቀናችም ያስታውቃል። በምሽት ማይክልና ላውራ ከጀርመናዊው ደንበኛ ጋር በራት ላይ ሲሳተፉ እንመለከታለን። ነገር ግን ማይክል ምክንያቱ ባልታወቀ ሁኔታ በስሜት የራቀ ይመስላልና እንዲያውም የባህሪ ድክመትም ያሳያል። ይህ ደግሞ ውሉን እንዳያጡ ስትል ትህትናዋን ለመጠበቅና የእራት ጊዜውን ደስተኛ ለማድረግ የምትችለውን ሁሉ የምታደርገውን ላውራንም እያሳሰባት፣ ደንበኛው እንዲያውም እሷን ለመጀንጀን ሲሞክር ነገር ግን ማይክል ለማስተዋል ይሳነዋል ወይም በቀላሉ ላለመጨነቅም የመረጠ ይመስላል። ወደ ቤት ሲመለሱ ላውራ ላስፈላጊው ደንበኛቸው ባለጌ በመሆኑ ባለቤቷን ስትሞግተው፣ እሱ ግን ምንም ሳይጨነቅ ሰውየውን በቤተሰቡ ገንዘብ የሚኖር ሞኝ ሲልም ይጠራዋል። በሚቀጥለው ቀን ማይክል ስለ አይሪን የዋና ውድድር የዜና ጽሑፍ እያነበበ ስለ እሷ የቁጣ ችግርም ይረዳል። በሌላ ቦታ አይሪን ለመዋኘት ወደ አካባቢው ገንዳ ስትደርስም እንመለከታለን። ምክንያቱም ከአሉታዊ ሐሳቦቿ ክብደት ነፃ የሚያደርጋት እሱ ብቻ ነው። በቅርቡ በርካታ ልጃገረዶች ለስልጠና ደርሰው አሰልጣኟም ለአይሪን እዚያ መሆን እንደማትችል ወይም መስመር መቀየር እንዳለባትም ነገረቻት። አይሪን ያለምንም ማንገራገር ስትታዘዝ አሰልጣኟም በፍጥነት እሷ የተለየ ሁኔታ ጎበዝ መሆኗንም ታስተውላለች። በኋላ ከገንዳው ስትወጣ አይሪን ማይክል ከአሽከርካሪው ጋር በመኪና ውስጥ ተቀምጦ በማየቷ ደንግጣ በፍርሃት ስሜት እጇን ስታወዛውዝለት እሱ ግን አይመልስምና በቀላሉ አሽከርካሪውን እንዲሄድም ያዘዋል። በሚቀጥለው ትዕይንት አይሪንና ሎሪስ በክለቡ ውስጥ ሲሳሳሙና ሲለባለቡ እንመለከታለን። በሚቀጥሉት ቀናት በፋብሪካው ውስጥ ያለውን የዕለት ተዕለት ተግባሯን ቀጥላ ከሎሪስ ጋር የደስታ እይታዎችን እየተለዋወጠች አልፎ አልፎ ሟኗን ትዋኛለች። አንድ ቀን አይሪን ወደ ስራ ስትደርስ የብስክሌቷ ጎማ በሚስጥር ተንፍሶ አግኝታው ያደረገችው ቀናተኛዋ አጋታ መሆኗን ብትረዳም ነገር ግን ላለመመለስ መርጣ በጸጥታ ስራዋንም ትቀጥላለች። በኋላም አይሪን እየሰራች ሳለ ከሎሪስ ጋር አብረው እንዲሆኑ የሚጋብዝ የጽሑፍ መልእክት ሲደርሳት ስለዚህ ታማ እንደሆነች አስመስላ ፈቃድ ለመጠየቅ አለቃዋን ለመፈለግ ስትሄድ ነገር ግን አይሪን ባልተጠበቀ ሁኔታ ከማይክል ጋር ስትገናኝ እሱ ምን እንደሆነም ይጠይቃታል። ያለውና እረፍት ያስፈልገኛል ስትል ተናግራ ነገር ግን ማይክል የሎሪስ የጭነት መኪና ውጪ ቆሞ ሲያይ የዋሸች እንደሆነ ተረድቶ መጀመሪያ ላይ ፍቃድ ለመስጠት እምቢ ቢልም ነገር ግን አይሪን ስትናደድ በመጨረሻ ለቋት እንድትሄድም ፈቀደላት። አይሪን ስትወጣ ላውራም አይታት ያልተለመደ ፊት በማየቷ ትደነቃለች። ስለሷ ማይክልን ስትጠይቀው እሱም አይሪን አዲስ ሰራተኛ ብቻ እንደሆነችና በጊዜ ለመውጣት እንደፈለገች መልሶ በሌላ ቦታ አይሪንና ሎሪስ ቁም ነገሩን ከፈጸሙ በኋላ በጭነት መኪናው ውስጥ ሲዝናኑ እንመለከታለን። ከማይክል ጋር ያደረገችውን ጨዋታና እሱ በመስኮት በኩል የሎሪስን የጭነት መኪና እንዴት ይመለከት እንደነበር ስትነግረው እሱም ከስራ አባረራለሁ ብሎ ስለሚፈራ በእጅጉ አሳስቦት ስለዚህ ግንኙነታቸውን ሚስጥራዊ አድርገው እንዲይዙትን በጥብቅም ይጠይቃታል። በሚቀጥለው ቀን በስራ ቦታ አይሪን በድንገት ከአንዲት ነፍሰ ጡር ሴት ጋር ተጋፍጣ እሷም ከባለቤቴ ከሎሪስ ጋር ተኝተሻል በሚል በይፋ ስትጮህባት ባልታሰበ ሁኔታ የተያዘችው አይሪን ሎሪስ ቀደም ሲል ከግማሽ የፋብሪካው ሰራተኛ ጋር እንደነበር በመናገር መልሳ አጋታንም እንደ ምሳሌ ታሳያለች። ከዚህ አጋታ ወደ ውስጥ ተከትላት መጮና መሳደብ ጀምራ ሁለቱ በፍጥነት ወደ ሙሉ አካላዊ ጥል ወደሚቀየር ከፍተኛ ክርክር ውስጥ ይገባሉ። ማይክል ጣልቃ ለመግባት ደርሶ አይሪንም በግድ ከዚያ አንስቷት አጋታን በጽኑ ልትጎጃ ትችላለች ብሎ ቢጮህባትም አይሪን ግን ለምንም ነገርም አትመልስም። ከዚያ በኋላ አይሪን አሁን እንደተባረረች አምና ዕቃዎቿን መሰብሰብ ብትጀምርም ነገር ግን ሚላና ማይክል እሷን ላለማባረር እንደወሰነ በመግለጽም አስደነገጠቻት። እሱ ይልቁንስ አጋታን ወደ ሌላ ክፍል አዘዋውሯታል። ይህም አይሪንን እንድትደነግጥና እንድትሸበር አድርጓት
በዚያ ምሽት አይሪን በብስክሌቷ ወደ ቤት እየሄደች ሳለ ማይክል በመኪናው ሲከተላት እንመለከታለን። ነገር ግን ጠፍታበት ከዚያም ካልታሰበ ቦታ አይሪን ወደ መኪናው ገብታ ለምን ሲከተላት እንደነበርም ጠይቀው መጥፎ እቅድ እንዳለው በመጠራጠር ከስራ ያላባረራት ለዚህ ፈልጎኝ ነው ብላ በማሰብ ልብሷን ማወላለቅም ጀምራለች። ነገር ግን ማይክል ያንን እንደማይፈልግና ምንም መጥፎ ነገር እንዳይደርስባት ማረጋገጥ ብቻ እንደፈለገ ሲናገር ይህም አይሪንን አስገርሟት፣ ነገር ግን በቀላሉ እንደተራበች በመናገር ወደ አንድ ቦታ ሄደው ራት እንዲበሉ ጠቆመች። በቅርቡ ወደ አንድ ምግብ ቤት ደርሰው እዚያም አይሪን ለምን አሽከርካሪ እንዳለውና ራሱ መኪናውን እንደማይነዳ ስትጠይቀው ማይክል መንዳት አልወድም ከማለት ውጪ ሌላ ተጨማሪ ነገር አይናገርም። ከዚያም ዋና ለምን እንዳቆመች ሲጠይቃት አይሪን ግን ዝም ብላው እዚህ ላይ ማይክል በህይወቱ ምን ማድረግ እንዳለበት ስላላወቀ በአባቱ ፋብሪካ ውስጥ እንደሰራ በመግለጽ አይሪን ግን ፍላጎት አላትና ራሷን እንደታደለች ልትቆጥር ይገባል በማለት ሲመክራት፣ ነገር ግን ይህ ልጅቱን አበሳጭቷት ስለ ህይወቷ ምንም እንደማያውቅ በቁጣ ትናገራለች። በሚቀጥለው ቀን ማይክል አንድ ነገር ሊያሳያት እንደሚፈልግ በመናገር ወደ አይሪን እንደገና ተጠግቶ በባህር አጠገብ ወደሚገኝ አሮጌ ቤት ወስዷት እዚያም ምግብ ቤት የመክፈት እቅዱንም ገልጾ ማይክል ቀደም ሲል እንደዋሻትና እሱም የራሱ ፍላጎት እንዳለውም ያምናል። ሁለቱ ከዚያ ወደ ባህሩ እየተመለከቱ በሩቅ ያሉ ጥንዶች አስተውለው ከዚያ በኋላ አይሪን ሰውየውን መሳልም ጀመረች። እዚያ ማይክል መሳል ትችል እንደሆነ ሲጠይቃት እሷም በድንገት ከ10 ዓመታት በፊት አባቷን የገጨውን ሰው ፊት ለማስታወስ እየሞከረች እንደሆነ ማስረዳችው። እሱ ህይወቱን ቀጥሎ አግብቶ ልጅ ወልዶ መሆን አለበት ብላ ስታስብ፣ ነገር ግን ማይክል ተቃራኒው ሊሆን እንደሚችልና ህይወቱ ሲኦል ሊሆን እንደሚችልም ይጠቁማል። ከቀናት በኋላ ከስራ በኋላ አይሪን የማይክልን መኪና አግኝታ ጨዋታ ለመጀመርም ትሞክራለች። ሰሞኑን ለምን እንዳልተከተላትና አብረው መዝናናት ይፈልግ እንደሆነ ስትጠይቀው፣ ነገር ግን እሱ ባልተጠበቀ ሁኔታ ስራ እንደበዛበት መልሶላት ጥሏት ሲሄድ አይሪንም ተጎድታና ተገፍታም ቀረች። በሚቀጥለው ቀን አይሪን በአካባቢው ገንዳ ውስጥ እየዋኘች ሳለ አሰልጣኟ ከልጆቹ መካከል እንደሷ ፈጣን እንደሌለ በመናገር ስታደንቃት፣ ከዚያም ለረጅም ጊዜ ሲጠብቃት የነበረው ማይክልንም አስተውላ እዚያ ምን እያደረገ እንደሆነ ስትጠይቀው ስለ ባለጌ ባህሪው ይቅርታ ለመጠየቅ ትንሽ ስጦታ እንዳመጣላትም ይገልጻል። አይሪን መጀመሪያ ላይ ይቅር ለማለት እምቢ ብትልም ነገር ግን ማይክል በመጨረሻ ሊያሸንፋትም ችሎ ሁለቱ ለትንሽ ጊዜ አብረው እየተዝናኑ ፒክልቦል በመጫወትም በቅጽበቱም ይደሰታሉ። እንዲሁም በአጋጣሚ የአንድን ሰው የኋላ መስታወት ሰብረው እንደ ልጆች ሲሸሹ፣ በዚያም ወቅት አይሪን ማይክል ለመጀመሪያ ጊዜ ሲስቅም አየችው። በሚቀጥለው ጠዋት አይሪን የአሰልጣኙን ጥያቄ ተቀብላ የዋና ቡድኑን ለመቀላቀልም ወስና እንዲሁም ለማይክል ስለዚህ ስታሳውቀው እሱም በእውነት በሷም ይኮራል። በቅርቡ ባለቤቱ ቢሮ መጣ ጎብኝታው እሱ ደስተኛ ሆኖ ስታይም ትደነቃለች። እናም ማይክል ሲወጣ ተጠራጣሪዋ ላውራ ፋይሎቹን መበርበር ጀመራ። በመጨረሻም የአይሪንን መገለጫም አግኝታው ስታነበው ምክንያቱ ባልታወቀ ሁኔታ በእጅጉ ትደናገጣለች። በዚያ ምሽት ማይክል ወደ ቤት ሲመለስ ላውራ ነፍሰ ጡር መሆኗን በመግለጽ በትልቅ ዜና ስትቀበለው ማይክል ያን ያህል ደስተኛ ባይመስልም ነገር ግን እቅፍ አድርጓት ትንሽ ቆይቶ ላውራ እርግዝና ውሸት እንደነበረና አሁንም እንደሚያስብላት ማረጋገጥ ብቻ እንደፈለገችም ትገልጻለች። ከዚያም የዚያች ሰው ልጅ ወደ ሆነችው ወደ አይሪን በመቅረቡ በላዩ ላይ መጮህ ስትጀምር ማይክል የአይሪን ሕይወት የተዝረከረከ እንደሆነና እሷን መርዳት ብቻ እንደሚፈልግ በረጋ መንፈስም አብራራላት። ነገር ግን ላውራ እሷን እንደወደዳት ስለምትረዳ ሚለውን ሳታምን በመጨረሻ ማስጠንቀቂያ በመስጠት ለሁላቸውም ደህንነት ሲል አይሪንን እንዲተዋትም አዘዘችው። ከቀናት በኋላ አይሪን በዋና ውድድር ላይ በጽኑ ስትወዳደር እንመለከታለን። እሷን በመጨረሻ አሸንፋ በቡድን ባልደረቦቿና በአሰልጣኟ ስትከበብ፣ ነገር ግን አይኖቿ ህዝቡን በመቃኘት ማይክልንም በጉጉት ይፈልጋሉ። እሷ ይልቁንስ ሹፌሩን ስታስተውል እሱም በፍጥነት ማይክል ውጪ እየጠበቃት እንደሆነ ጠቁሞ አይሪን በመጨረሻ ስታገኘው ሁለቱም በጥልቅ ፍቅር እንደወደቁ ተረድተው ፍቅር ባለው ስሜትም እርስ በእርሳቸው ይተያያሉ። በዚያ ምሽት ማይክል አይሪንና አሽከርካሪው ያገኘችውን ድል በመጠጥም እያከበሩ፣ አሽከርካሪው በቅርቡ በጣም እንደሰከረ በማመን ሌሊቱን እረፍት ለመውሰድ ወስኖ ማይክልንና አይሪንን ብቻቸውንም ተዋቸው። ከዚያ በኋላ አይሪን ወደ ቤት እንዲያደርሳት ስትጠይቀው ማይክልም መኪናውን ከመንዳት ውጪ ሌላ አማራጭ የለውም። በመንገድ ላይ ወደሱ ለመጠጋት ስትሞክር እሱም መጀመሪያ ላይ በድርጊቷ ተቆጥቷት፣ ነገር ግን በቅርቡ ለፍላጎቷ እጅ ሰጥቶ መሃል ላይ ግን ራሱን በድንገት አስቆሞ ከመኪናው የወጣ ሲሆን ስለ አንድ ነገር ይቅርታ መጠየቁን ሲቀጥል፣ ነገር ግን አይሪን ለምን ይቅርታ እንደሚጠይቅ ልትረዳውም አትችልም።
ከዚያም ማይክል በድንገት በቁጣ ወደ መኪናው ተመልሶ ገብቶ መንዳት ጀምሮ ከብዙ ዓመታት በፊት ወደ ነበረው ትዕይንት ተመልሰን ወጣቱ ማይክል ላውራን ወደ መኪናው እንድትገባ ሲጠይቃትም እንመለከታለን። መንዳት እንደምትፈልግ ብትናገርም ማይክል እምቢ አለና ሰክሮ በሙሉ ፍጥነትም ራሱ መንዳት ጀመረ። የተጨነቀችው ላውራ ፍጥነቱን እንዲቀንስ ብትገፋፋውም እሱ ግን ሙሉ በሙሉ ችላ አላት። በአሁኑ ጊዜ ማይክል እንደገና በሙሉ ፍጥነት ሲነዳ ይህም አይሪን እንድትጨነቅና ፍጥነቱን እንዲቀንስ እንድትለመነው ቢያደርጋትም ነገር ግን ለመናዋ ምንም ጥቅም የለውም። ትዕይንቱ ከ10 ዓመታት በፊት ወጣቱ ማይክል በጫካው አቅራቢያ በጥንቃቄ ሳይሆን በግዴለሽነት ይነዳ ወደ ነበረበት ጊዜ ተመልሶ ከዚያም አንድ ሰው መንገዱ ላይ ሲገጭም እናያለን። እዚያ ላይ የአይሪንን አባት በአጋጣሚ የገጨውና የገደለው እሱ እንደነበረም ተረድተን አይሪን አባቷን መጥራት ስትጀምር ማይክል ደንግጦ ወደ መኪና ውስጥም ገባ። ትንሿ ልጅ በቅርቡ ስትደርስ ማይክልን በፍጹም ጥፋተኝነት ተመለከታትና በመጨረሻም በፍጥነትም አመለጠ። በአሁኑ ጊዜ ማይክል አይሪንን ከአያሌ ዓመታት በፊት አባቷ ሕይወቱን ወዳጣበት ተመሳሳይ አሳዛኝ ቦታ ማምጥቷት አይሪን ለምን እዚያ እንዳመጣት አትረዳምና ስለዚያ ቦታ እንዴት እንደሚያውቅ ጠይቃው ማይክል በማይመለስበት ጊዜ በዚያ ቅጽበት ሁሉንም ነገርም ትረዳለች። ማይክል ከአደጋው በኋላ በየቀኑ ስለሷ እንዴት ያስብ እንደነበረ ሲገልጽ አይሪን ድንጋይ ከመያዟ በፊትም ወደ መሬት ገፍታው በቀሏን ለመውሰድ ራሱን ለመስበር ዝግጁ ናት። ማይክልም ይገባታል ብሎ ስለሚያምንም አይቃወምም። እሷ ግን ይልቁንስ የመኪናውን መስኮት ሰብራ ከአካባቢው ስትሄድም እናያለን። ሌሊቱን ሙሉ ከተጓዘች በኋላ አይሪን ጠዋት ወደ ሆስፒታል ደርሳ እዚያ ነርስ ሆና የምትሰራውን እናቷን አግኝታት በአመታቱ ስላሳየችው ባህሪ ይቅርታ እየጠየቀች በእናቷ እቅፍ ውስጥም ትወድቃለች። እናቷ ማይክል ዛሬ ጠዋት ራሱን አሳልፎ እንደሰጠ ስትገልጽ፣ ነገር ግን አይሪን እፎታ ወይም ሐዘን ሊሰማት እንደሚገባ ሳታውቅ በግጭት ውስጥም ትቀራለች። ከዚያም ትዕይንቱ ከ5 ዓመታት በኋላ ተሸጋግሮ እዚያም አይሪን በህይወት ጥሩ ሁኔታ ላይ በመሆን አሁን የዋና አሰልጣኝ ሆና ስትሰራም እንመለከታለን። ከእህቷ ከፖም ጋር ለመዝናናት ስትሄድ ያየን ሲሆን ጠንካራ ግንኙነት እንዳዳበሩም ግልጽ ነው። ከዚያም ሁለቱ በመንገድ ላይ የተራመዱ ሳለ አይሪን በድንገት አዲስ የተከፈተ ምግብ ቤት ስታገኝ ይህም ሰውነቷን የሚወር ስሜት እንዲሰማትም አደረገ። ምክንያቱም ቀደም ሲል ለማይክል ለምግብ ቤቱ በጨዋታ የጠቆመችውን ተመሳሳይ ስምም ይዟል። ማይክል የምግብ ቤቱን እድሳት ላይ ተጠምዶ በሩቅ አቅጣጫ የእግር ኮቴዎቹን ሲሰማም ተመልክተን ከዚያም በድንገት አይሪን በፊቱ ቆማ በማግኘቱ የደነገጠ ሲሆን ማይክል ደስተኛ ይመስላልና ከብዙ ዓመታት በኋላ እሷን በማየቱ በአይኖቹ ውስጥ እንባም ይሞላል። አይሪን ለስላሳ ፈገግታ ስትሰጠው ያየን ሲሆን ይህም ይቅር እንዳለችውና አሁንም አብረው የወደፊት ህይወት የመገንባት እድል እንዳለም እያመላከተን ፊልሙ እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ሐሳብና አስተያየታችሁን ኮሜንት ላይ ያሳውቁኝ። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ